ዛሬ የጻድቁ ተስፋ በሚል አጠር ያለ መልእክት አይ ቲንክ የሚያጽናና የሆነ መልእክት እንደሰጠኝ ተስፋ አረጋለሁ። ምክንያቱም እኔ ተጽናንቼበታለሁ። የሚያጽናና መልእክት በዚህ ማለዳ በተለይ በህይወት መንገድ ላይ ለደከማችሁ ሰዎች መዝሙረኛው እንደጠየቀ አሁንስ ተስፋዬ ማን ነው በሚል ተስፋ ማጣት፣ ግራ መጋባት፣ እግዚአብሔርን እየጠበቃችሁ የጽድቅን መንገድ መርጣችሁ እግዚአብሔርን መፍራት መርጣችሁ ከጌታ ጋር አብሮ መሆንን መርጣችሁ ነገር ግን ያለፋችሁበት ካለው መንገድ የተነሳ ግራ ተጋብታችሁ የህይወት ጥያቄ ውስጥ ላላችሁ ሰዎች እርግጠኛ ነኝ ዛሬ ማለዳ እግዚአብሔር የላከኝ መልእክት ለእናንተ ነው። በእውነት በምንም አይነት ሁኔታ ውስጥ ሆናችሁ ይሆናል ወደዚህ የገባችሁት፣ ስትወጡ ግን እንዳገባባችሁ በፍጹም አይሆንም። የእግዚአብሔር ቃል የሆነን ሰው ታሪክ በኢየሱስ ስም ይቀይረዋል። እስቲ ጮክ በሉና አሜን በሉ። ይላችሁ አዝናችሁ ገብታችሁ አዝናችሁ ከዚህ ቤት አትወጡም። አልቅሳችሁ ከሆነ የመጣችሁት እጣፋንታችሁ የሚሆነው ከእግዚአብሔር ቃል በኋላ መሳቅ ብቻ ይሆናል። እግዚአብሔር ተስፋችሁን ያድሳል። እግዚአብሔር ጉልበታችሁን ያድሳል። እግዚአብሔር አቅማችሁን ያድሳል። እግዚአብሔር ታላቅ መጽናናትን በዚህ ማለዳ ያደርግልናል። መነሻ የመጽሐፍ ቅዱስ ክፍላችን የሚሆነው ዕንባቆም ምዕራፍ 3 ከቁጥር 17 ጀምሮ ያለው ነው። አብዛኞቻችን ይህንን ክፍል እንወደዋለን፣ እናቀዋለን። ከዚህ በፊት ተሰብከናል። ከዚህ በፊት አንዳንዶቻችንም ሰብከነው ሊሆን ይችላል። ግን ዛሬ በጣም በተለየ አይነት መልእክት እግዚአብሔር ወደኛ እንደሚልከው እርግጠኛ ነኝ። ቦታው ላይ ከደረሳችሁ ዕንባቆም መጽሐፍ ምዕራፍ 3 ቁጥር 17ን አብረን እናነባለን። በጌታ ስም አነባለሁ። ምንም እንኳን በለስ ባታፈራ፣ ከወይን ተክል ፍሬ ባይገኝ፣ የወይራ ዛፍ ፍሬ ባይሰጥ፣ እርሻዎች ሰብል ባይሰጡ፣ የበጎች ጉሮኖ እንኳን ባዶውን ቢቀር፣ ላሞችም በበረት ውስጥ ባይገኙ። ይህ ሁሉ ከሆነ ታዲያ ምንድነው ተስፋው? እንግዲህ ከቁጥር 17 ጀምሮ ወደ ታች ሳነብ የሉም፣ ባይገኙ፣ ቢጠፉ፣ ቢጎድለው። ኦኬ እንቀጥል። ቁጥር 18 እኔ ግን እስቲ ጮክ በሉና እኔ ግን በሉ። እኔ ግን ይልና በእግዚአብሔር ደስ ይለኛል፣ በድህነቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። እስቲ ጮክ በሉና አሜን በሉ። እኔ ግን በእግዚአብሔር ደስ ይለኛል፣ በድህነቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። ጌታ ይባርካችሁ። ቁጭ እንላለን። እንግዲህ የዕንባቆም መጽሐፍን ያጠና ሰው ዕንባቆም በዚህ በሶስት ምዕራፎች ውስጥ ጻድቅን ወክሎ ከእግዚአብሔር ጋር የተከራከረው የክርክር መጽሐፍ እንደሆነ መጽሐፍ ቅዱሳችንን ስናጠና እንደርስበታለን። ይሄ የዕንባቆም የትንቢት መልእክት የዕንባቆም ክርክር በሚል ነው የሚታወቀው። እንግዲህ ክርክሩ ደግሞ ከእግዚአብሔር ጋር የተደረገ ክርክር እንደሆነ ዕንባቆም የጻድቁን ሕይወት ወክሎ በዛ ዘመን ያለውን ጻድቁ የሚያልፍበትን የጻድቁን ሕይወት ወክሎ ከእግዚአብሔር ጋር ወገቡን እስር አድርጎ ለመከራከር የቆመ መጽሐፍ ነው። ምዕራፍ 1ን ምዕራፍ 2ን ኦልሞስት ምዕራፍ 3ን እስከ መጨረሻውን እስካነበብኩላችሁ ድረስ ዕንባቆም በእግዚአብሔር ፊት ፋይል አደራጅቶ ዶክመንት ሰብስቦ በጻድቁ ጉዳይ ጻድቁ ስለጎደለበት ጻድቁ ስላጣው እንግዲህ ታውቃላችሁ የጽድቅ ሕይወት የሚያስከፍለው ዋጋ አለ። እግዚአብሔርን መፍራት የሚያስከፍለው ዋጋ አለ። በእግዚአብሔር ፊት የተከራከረበት ክፍል እንደሆነ በደንብ ስታነቡ ትደርሳላችሁ። በተለይ ገና ምዕራፉ ሲጀምር ምዕራፍ 1 ከቁጥር 2 ጀምሮ ስታነቡ ክርክሩ ሲጀምር ራሱ ከመሬት የተነሳ ነገር ሳይሆን ጦፎ የጀመረ አይነት ክርክር፣ በጣም ጦፎ የጀመረ ክርክር። አንዳንድ ጊዜ ነገር ሲበዛባችሁ፣ አንዳንድ ጊዜ ህይወት ሲከርባችሁ፣ በእግዚአብሔርን በመፍራት በጽድቅ ህይወት እየሄዳችሁ ነገር ሲጣመም ነገር ግራ ሲገባ
አንዳንዴ በእግዚአብሔር ፊት ቆማችሁ የምትናገሩት እልህ የተጋባ አይነት ንግግር ነው የዕንባቆም የሚመስለው። አይታችሁ ከሆነ እንደው ላነብላችሁ እችላለሁ። ቁጥር 2ን እግዚአብሔር ሆይ ብሎ ይጀምርና ዕንባቆም ለእርዳታ እየተጣራው አንተ የማትሰማው እስከ መቼ ነው? ዛሬ አይደለም የጀመርኩት ይሄንን ጉዳይ፣ ዛሬ አይደለም ይዤ የመጣሁት፣ ተደጋግሜ መጥቻለሁ። አሁን ዋናው ጥያቄው መቼ ነው በእርዳታ በተጣራን ቁጥር የማትሰማው የማትመልሰው እስከ መቼ ነው? እንግዲህ ታያችሁ እግዚአብሔር ሆይ እርዳኝ አይደለም ክርክሩ። እግዚአብሔር ሆይ እርዳኝ ይመስለኛል ዕንባቆም ከዚህ በፊት ደጋግሞ እግዚአብሔር እንዲረዳው በእግዚአብሔር ፊት ይሄንን ተማጽኖ አቅርቧል ይመስለኛል። በተደጋጋሚ ጻድቁ ያለፈበት ያለው ህይወት በተለይ ደግሞ ከአመጻ ከሚያደርገው አንፃር ማለት ነው። የዕንባቆም ዘመን ጻድቁ እጅግ የሚበደልበት በደል የሚደርስበት ፍትህ የተዛባበት ጻድቅ መሆን የማይመረጥበት ምክንያቱም በተቃራኒው አመጽን የሚያደርጉ በተቃራኒው በሌላ መንገድ በሾሎኮላካው የሚሄዱ በጣም በቀላሉ የሚሳካላቸው በጣም በቀላሉ ፍርድን የሚያገኙ ፍትህን የሚያገኙ ነገር ግን ጻድቁን እግዚአብሔርን የሚፈራውን ደግሞ ስትመለከቱት ፍትህ እጅግ በጣም የተዛባበት በደል ጻድቁ ላይ የሚደርስበት ጻድቁ የሚያለቅስበት ጻድቁ ተስፋ የቆረጠበት አይነት ነው። ዕንባቆም ይገርማቸዋል ራሱን ወክሎ ብቻ አይደለም የጻድቁን ህይወት ወክሎ ነው በእግዚአብሔር ፊት ክርክሩን ያቀረበው። ከዚህ በፊት ጻድቁ ለእርዳታ ደጋግሞ በእግዚአብሔር ፊት ደጋግሞ ይጮሃል። እግዚአብሔር እንዲሰማ እግዚአብሔር እንዲመልስ ፍትህ ፍርድ እንዲመጣ እግዚአብሔር ለጻድቁ እንዲፈርድ ከዚህ በፊት ጻድቁ ደጋግሞ በእግዚአብሔር ፊት ጮኋል። ያሁኑ ጥያቄ ግን ግሏል። ታውቃላችሁ ምን እንደሚል ታውቃላችሁ? እስከ መቼ እንጠብቅ? እስከ መቼ ነው? ለእርዳታ ጮኸናል፣ የማትመልስልን እስከ መቼ ነው? ይኸውላችሁ ምን እንደሚል ግፍ በዛ ብዬ እየጮኩ አንተ የማታድነው እስከ መቼ ነው? ገርም እስከ መቼ የሚል ጥያቄ እና የብዙዎቻችሁ ጥያቄ ነው ይሄ እኮ። እስከ መቼ ታገስ ብለኸኛል? እስከ መቼ እመጣለሁ ብለኸኛል? እስከ መቼ እፈርዳለሁ ብለኸኛል? እስከ መቼ እለውጣለሁ ብለኸኛል? እስከ መቼ? ብዙ ሰው እስከ መቼ በሚል ጥያቄ እግዚአብሔርን አክሩፎ እንዳለ ረዳለው። የብዙ ሰው የሚያልፍበት የኑሮ የሚያልፍበት የአገልግሎት የሚያልፍበት እግዚአብሔርን መፍራቱ የጽድቅን መንገድ መምረጡ እንደዚህ ዕንባቆም እንደጠየቀው አይነት ጥያቄ ዛሬ ማለዳም የሚጠይቁ ሰዎች እንዳሉ ጠረጥራለሁ። እስከ መቼ ግፍ በዛ እያልኩኝ ጻድቁ ተጎዳ እያልኩኝ ጻድቁ በደል ደረሰበት እያልኩኝ ጻድቁ ፍትህ አጣ እያልኩኝ አንተ ጩኸታችንን የማትሰማው እስከ መቼ? 2018 ሲገባ ነግረህን ነበር። 17 ላይ ሲገባ በጣም ግሩም የሆነ የተስፋ ቃል ሰምተን ነበር። ይሄ ዓመት ነው ብለን ነበር። 18ም ሲገባ ይሄ ዓመት ነው ብለን ነበር። ግን ታውቃላችሁ እግዚአብሔር እንደ ሰው ካላንደር ስለማይቆጥር የኛ ካላንደር ከሱ ካላንደር ጋር የተገናኘ ስላልሆነ ብዙ ሰው በሚያልፍበት መንገድ አልገለጠውም እንጂ አንዳንዱ ችሎ ጥርሱን ንክስ አድርጎ ይዞ ግድ የለም እንደው መጨረሻዬ በዚህ መንገድም ቢሆን ወደ አምላኬ ነው የሚሄደው። ብዙ የተስፋ ቃል ነግሮኛል። ብዙ የተስፋ ቃል ሰምቻለሁ። ብዙ ሰምቻለሁ። በአገልግሎትም ቢሆን በህይወትም ቢሆን በስራም ቢሆን ብዙ የሰማቸው ነገሮች አሉ። እንደውም ነገሩ መሆን አለመሆኑ አይደለም ተቃራኒ፣ እንደውም ግፍ እየበዛ አመጻ እየበዛ በደል እየበዛ ጭቆና እየበዛ ነው ያለውት። እስከ መቼ ነው አንተ የማታድነው የሚል ጥያቄ ላላችሁ ሰዎች የዛሬ ማለዳ መልእክት እናንተ ነው። አጠገባችሁ ያለውን ሰው እግዚአብሔር መልስ ይዞ መጥቷል በሉልኝ ባካችሁ። ዕንባቆም ይቀጥላል። ስለምን በደልን እንዳይ ያደረከኝ? እንዴት ግፍ ሲፈጸም ትታገሳለህ?
ጥፋትና ግፍ በፊት አለ። ጠብና ክርክር ግጭት በስቷል። ሕግ ላልቷል። ፍትህ ድል አይነሳም። ፍትህ ይጣመም ዘንድ ክፎች ጻድቃንን ይከባሉ። ክፎች ያልፍላቸዋል። ሾርት ከቱን መንገድ የመረጡ ይሳካላቸዋል። አይናችን እያየ ከጀርባ ተነስተው እንዴት ተሽሎክሉከው እኔን እግዚአብሔርን መፍራት ይዞኝ፣ እኔን የጽድቅ መንገድ ይዞኝ፣ እኔ ጌታን መውደዴ ይዞኝ፣ እግዚአብሔር አይወደውም የሚል ነገር ይዞኝ፣ ግፈኞች ግን፣ ኃጢአተኞች ግን፣ አመፀኞች ግን የብዙ አማኝ ጥያቄ ይሄ ነው። ታዲያ ምንድነው የጻድቁ ተስፋ? ታዲያ ምንድነው የጻድቁ ተስፋ? ዕንባቆም ወገቡን ስር አድርጎ ነው አንተ ክርክሩን የጀመረው። ከእግዚአብሔር የሚከራከር አይመስልም። ከሆነ አንድ ሰው ጋር የሚከራከር ነው የሚመስለው። እስከ መቼ ነው ማፈርደው? እስከ መቼ ነው ማታድነው? እስከ መቼ ነው ፍትህ ድል ማይነሳው? እስከ መቼ ነው ጻድቃን በዚህ አይነት ጭቆና ውስጥ የሚኖሩት? አንተን የሚፈሩ ሰዎች የሚበደሉት እስከ መቼ ነው? አንተን የሚፈሩ ሰዎች ባዶ እጃቸውን የሚኖሩት እስከ መቼ ነው? እስከ መቼ ነው? ያውም ደግሞ ተስፋ ቃል እየነገርካቸው፣ ያውም ደግሞ ደጋግመ እንደምትመጣ፣ እንደምታድን፣ እንደምትፈውስ፣ እንደምትከፍተው ደጋግመ ነግራቸው አንተን ተስፋ እያደረጉ ታዲያ እስከ መቼ እንጠብቅ? ታዲያ እስከ መቼ ነው የምትመጣው? የሚገርማችሁ ዕንባቆም ይሄንን ከተናገረ በኋላ መጽሐፉ የዕንባቆም ክርክር ወይም የዕንባቆም ኮምፕሌን ማቅረብ ብቻ አይደለም፣ የዕንባቆም ስሞታ ማቅረብ ብቻ አይደለም። ቀጥሎ ደግሞ የእግዚአብሔር መልስ አለው። ቀጥሎ የምታነቡት ደግሞ እግዚአብሔር ይመልሳል። እመጣለሁ ይላል። ለጻድቁ እመጣለሁ ይላል። አደርጋለሁ ይላል። እግዚአብሔር መልስ ከመለሰ በኋላ ደግሞ ምዕራፍ 2 ላይ ደግሞ ስትገቡ መልሶ ደግሞ የዕንባቆምን ክርክር ታያላችሁ። ምን ይላል መሰለ? ምዕራፍ 2 ላይ እንደውም ባልከኝ በመጠበቂያዬ ላይ ሆኜ እቆማለሁ ይላል። በነገርከኝ ቦታ ሆኜ፣ ቦታውን እኮ አልለቀኩም፣ ስፍራዬን እኮ አልለቀኩም። እዛ ቦታ ሆኜ ለክርክሬ የምትመልሰውን መልስ እሰማ ዘንድ እቆማለሁ። ያልከኝ ቦታ ላይ ነኝ ያለሁት። ጠብቅ ያልከኝን ጠብቄያለሁ። አድርግ ያልከኝን አድርጌያለሁ። እንደነሱ ያመጻ መንገድ አልመረጥኩም። እስቲ ምን ትመልስልኝ ይሆን አለ ዕንባቆም። እግዚአብሔርን እኮ ነው የሚከራከረው። ምን አይነት ሰው ነው እናንተዬ? ምን አይነት ሰው ነው እናንተዬ? ለክርክሬ የሚሆነውን መልስ ለማወቅ እጠብቅሃለሁ። ያልከኝ ቦታ ሆኜ እጠብቃለሁ። እስቲ ምን ትለኝ ይሆን? ይሄው መንገዴ ግልጽ ነው። ይሄው አንተን መፍራቴ፣ ይሄው መንገዱን እኮ አልሄድኩም እኮ እንደነሱ። ምርጫ እያለኝ አልፈለኩም። የጽድቅን መንገድ ነው የመረጥኩት። አንተንም መፍራት መርጫለሁ። ስለምወድህ ስለማከብር የሰጠኝን የተስፋ ቃል ይዤ ባልከኝ ቦታ ግን ምን ፈልጋለሁ? እንደሚታቃል መልስ ፈልጋለሁ። እሺ አሁን ለክርክሬ የምትነግረኝ ነገር ምንድነው አለ። ኢንተረስቲንግ ነው። እናንተ መጽሐፉን አንብቡት። ባጭር አማርኛ እግዚአብሔር ቀጥሎ ምን አለው መሰለ? መጣው አለው ማለት ምን ማለት ነው? እግዚአብሔር እኔ ራሴ መጣው። ዕንባቆም እየጠበቀ የነበረው መልስ ነው። የሚመለስለትን መልስ ለጥበቃው፣ እግዚአብሔርን ለመፍራቱ፣ የጽድቅን ሕይወት ለመምረጡ፣ ለጻድቁ በቦታው ነው ለሚጠብቀው። እሺ ዛሬስ ምን ትለኛል? እሺ ዛሬ ምን ትመልስልኛል? አገልግለኝ ያልከኝ ይኸው እያገለገልኩ ነው። ጓደኞቼ እኔ የአገልግሎትን መንገድ በመምረጤ እነሱ እንደ ሞኝ እየቆጠሩኝ እነሱኝ አልፈው በሕይወት መንገድ ላይ ሄደዋል፣ ተሳካልኝ ብለዋል። አንዳንዶቹ ኢቭን የአመጽ መንገድ እንደሆነ እያወቅኩኝ የአመጽን መንገድ መርጠው በምድር ስኬት በሚባል ነገር ተሳክቶላቸው አይቻለው። እሺ ዛሬ እኔ በቦታ ሆኜ ልጠብቅህ። እሺ ምንድነው ለክርክሬ የምትመልሰው ሲል እግዚአብሔር ቀጥሎ ምዕራፍ 2ን ስታነቡ ችግር የለም ለክርክሩ መልስ ሳይሆን እኔ መጣዋለሁ። በነገራችን ላይ ዕንባቆም አሜን አላለም። እሺ እናንተ ስታነቡት እናንተ ነው አሜን ያላችሁት እንጂ ዕንባቆም አሜን አላለም። ገና ዝናህን ከሩቅ ሰምቼ አለ
ያንተም መምጣት አይደለም ገና ዝናህን ሰምቼ ፈራዋል። ያ እግዚአብሔርን የሚከራከር ያ ወገቡን እሰር አርጎ የህይወት ንጽህናውን ጠብቆ እግዚአብሔርን ጠብቃለሁ ግድ የለም ይቅደሙኝ ብሎ ታውቃለህ። የመጠበቂያው ቦታ ማለት እግዚአብሔር የሰጠው ተስፋ ዕንባቆም እግዚአብሔርን የሚጠብቅ እግዚአብሔር ጠብቀኝ አለው። ከዚያ አትንቀሳቀስ ያለው ቦታ ላይ ቆሞ ነው። ታውቃለህ መንገድ ስቶ እንዳይመስልህ፣ ቦታ ስቶ አይደለም፣ ትንሽ ሞካክሮ እንዳይመስልህ፣ ሳይሞክር ይለፉኝ እነሱ ብሎ የክርክሩ መልስ ሲጠበቅ እግዚአብሔር መጣዋል። ምዕራፍ 2 እግዚአብሔር መጣ ያለበት ስታነቡት ዕንባቆም መፍረክረክ ጀመረ። ማለት አጥንቶቼ ከዱኛል። ታዲያ የክርክሩ መዝጊያ ምንድነው? መቼም የሆነ ዝም ብላችሁ ስታዩት እዚህ ጋር በደል የደረሰበት ጻድቅ አለ ተከራካሪ፣ በዚህ ጋር ደግሞ ጠብቀኝ ችግር የለም የጽድቅን መንገድ ምረጥ ያለ እግዚአብሔር አለ። ሁለቱ ነው እየተከራከሩ ያሉት። አሁን የክርክሩ መዝጊያ ምን ሆነ? አሁን ያጓጓል። ምን ሆነ? እሺ እግዚአብሔር መጥቶ የጻድቁን ህይወት ለወጠው። እግዚአብሔር መጥቶ ፈረደላቸው። እግዚአብሔር መጥቶ ፍርድ ሰጠ። እግዚአብሔር መጥቶ የሆነ ነገር አረገ ብላችሁ የክርክሩን መዝጊያ ስታነቡ እጅግ በጣም ይገርማቸዋል። ያው ተከራካሪ የሆነ ዕንባቆም ያው እጠብቅሃለሁ በመጠበቂያዬ ላይ መልስን ለመስማት ቁጭ ብዬ እጠብቅሃለሁ፣ እስከ መቼ ነው ማትፈርደው? እስከ መቼ ነው ማትመጣው? እስከ መቼ ነው ሲል የነበረ ዕንባቆም ራሱ ዕንባቆም የንግግሩን መዝጊያ የክርክሩን መደምደሚያ አስቀመጠ። ምን ብሎ ካላችሁኝ ምንም እንኳን ለጻድቁ በለስ ባታፈራ፣ ምንም እንኳን በወይን ሐረግ ላይ ፍሬ ባይገኝ፣ ምንም እንኳን የእርሻ ስራ ቢጎድል፣ ምን ማለት ነው? ጻድቁ እየደረሰበት ያለው ነገር ከቁጥር 17 ጀምሮ ቅድም ያነበብኩላችሁ ነው። በለስ የለም አታፈራም፣ የወይን ሐረግ ላይ ፍሬ የለም፣ የእርሻ ስራ ጎሏል፣ ከብቶች በጋጣ ውስጥ የሉም። እንዴ ታዲያ የክርክሩ መነሻ እኮ ይሄ ነበር። እንዴ ለጻድቁ መሆን የነበረበት ነገር፣ እግዚአብሔርን ለሚፈራው ሰው መሆን የነበረበት ነገር፣ እግዚአብሔርን መፍራቴ የጽድቅን ህይወት መምረጤ ይሄን አስገኘልኝ የሚባሉ ነገሮች ዕንባቆም ክርክሩን ሲዘጋ እንደዚህ አለ። አሁን የክርክር መዝጊያ ይሄ ነው። ምንም እንኳን በለስ ባታፈራ፣ በወይን ሐረግ ላይ ፍሬ ባይገኝ፣ የእርሻ ስራ ቢጎድል፣ ከብቶች በጋጣ ውስጥ ባይኖሩ፣ ይሄ ሁሉ ሳይኖር፣ ፍርድ ሳይፈረድ፣ ጻድቁ ባለበት በዛ ቦታ እንዳለ እኔ ግን በእግዚአብሔር ደስ ይለኛል። ወዳጆቼ ዛሬ የሆነ ጉዳይ እንደሚፈጸምላችሁ ልነግራችሁ አልመጣሁም። ዛሬ እግዚአብሔርን በመፍራታችሁ፣ እግዚአብሔርን በመጠበቃችሁ፣ ይኸውላችሁ የጽድቅን መንገድ በመጓዛችሁ ይሄ ነገር ይሆንላችኋል። ዳጎስ ያለ ሽልማት አለ። እግዚአብሔር የሆነ ነገር ሊያደርግ ነው አይደለም ያለኝ የሰማይ አምላክ እግዚአብሔር እንደዚህ ነው ያለኝ። ይሄ ሁሉ ባይኖር የጻድቁ ተስፋ፣ የጻድቁ ደስታ፣ የጻድቁ ሐሴት፣ የጻድቁ ድል የሚሆኑለት ነገሮች አይደሉም። የጻድቁ ድል ራሱ እግዚአብሔር ነው። ማን አለኝ ለምትሉ ሰዎች፣ ምን አለኝ ለምትሉ ሰዎች፣ ይሄም የለኝም፣ ይሄም ጎሏል፣ ይሄም እያስጨነቀኝ ነው፣ በዚህም ግራ ተጋብቻለሁ ምትሉ ዛሬ ማለዳ እንደዚህ በላቸው አለኝ። እኔ ያለሁላችሁ ይላል ጌታ። ጃኬራ ዳማታር አተ ሌላ በረከት አለ፣ ሌላ የተሻለ በረከት አለ። ይኸውልህ ከብት ሊሞላው የማይችል የሆነ ፍሬ ሊሞላው የማይችል የሆነ ስራ በር ሊሞላው የማይችል የሆነ ነገር ሞቶ የማይሞላው የጻድቅ ተስፋ እግዚአብሔር ነው። አጠገባችሁ ያለው ሰው ንገሩልኝ፣ እግዚአብሔር አለል በሉት። እግዚአብሔር አለል በሉልኝ። እግዚአብሔር አለል። ምን ልላችሁ ጠብቃችሁ ነበር? ምን ልላችሁ ጠብቃችሁ ነበር? እናንተ ካሁን እግዚአብሔርን መፍራቴ ካሁን የጽድቅ መንገድ መምረጤ ካሁን የነገረኝ ተስፋ ይፈጸማል፣ የነገረኝ ነገር ይሆናል። ጥሩ ነው፣ እንደዛ ማለመን ጥሩ ነው፣ እንደዛ ማሰብ ጥሩ ነው። ግን የዛሬው መልእክት ግን የተሻላለ ነው። ከከብት የሚበልጥ አዎ፣ ከወይን የሚበልጥ አዎ፣
ጻድቁ ከሚከራከርበት ክርክር የሚበልጥ አዎ ከክርክራችሁ የሚበልጥ ሌላ በረከት አለ። ማን ይባላል ካላችሁ ራሱ እግዚአብሔር። ምንም የላችሁም ደስ ይበላችሁ፣ እግዚአብሔር አለላችሁ። ጎሎባችኋል፣ እግዚአብሔር አለላችሁ። እጃችሁ ባዶ ነው፣ እግዚአብሔር አለ። እግዚአብሔርን ጠብቄ ትርፌ ምንድነው? እግዚአብሔር ያለ በር ከፍቶ አይደለም አለው ሚል የለመከውን አንዳንዴ ሰጥቶ አይደለም አለው ሚል ይኸው አለው አይልም። ራሱን ሰጥቶ ይኸው አለው ይላል። የዛሬ ማለዳ በረከታችሁ መንፈሱ ነው። ቃል በቃል እግዚአብሔር ያለኝ ልንገራችሁ። ዛሬ ማለዳ ህልውናውን የተገለጠ የእግዚአብሔር መገኘትን ከዚህ ቤት ይዛችሁ ትወጣላችሁ። የሆነ የሚከተላችሁ ደመና፣ የሆነ የሚከተላችሁ ክብር አዳካ ሲዳ ማንደመንታራ ለማን እያወራው እንደሆነ አላቅም። አንድ ሰው ግን የሥራ በር ሳይሆን ራሱ እግዚአብሔር ህልውናውን ዳጎስ አድርጎ ይሰጠዋል። የሆነ ክብር እዚህ ቤት መጥተዋል። የሆነ ህልውና ተመልሰዋል። እግዚአብሔር አብሬያችሁ እሄዳለሁ ብሏል። አተ የተከራከረበትን ክርክር ሁሉ አስቀምጦ እኔ ግን በቃ እግዚአብሔር አለኝ ይላል። ያውም ደግሞ ዘርዝሮ ገልጦ በለስ ባታፈራ የወይን አረግ ፍሬ ባይገኝ የእርሻ ስራ ቢጎድል የተከራከረባቸው ክርክሮቹ ናቸው እኮ የጸሎት ርዕሶቹ። እስከ መቼ ነው የማሰጠን የተባሉት እንዳለ በጠቅላላ አፈር በሉና እኔ ግን በእግዚአብሔር ደስ ይለኛል። ሳይኖር ሳይከፈት አዎ ጥያቄ ያለ በደንብ አንዳንዴ ማልመልሰው የወጥ ጥያቄ ውስጥ ገብቼ አዎ እኔ ግን በእግዚአብሔር ደስ ይለኛል። ንገሩት አጠገባቸው ያለውን ሰው ያንተን አላቅም እኔ ግን በእግዚአብሔር ደስ ይለኛል በሉት። ንገሩት በመድኃኒቴ አምላክ ሐሴት አደርጋለሁ በሉት። ጌታ እግዚአብሔር ኃይሌ ነው በሉት። እግሮቼን እንደ ዋላ እግሮች ያደርጋል በሉት። በከፍታዎች ላይ ያስኬደኛል በሉት። ምን ማለት መሰለ? በጻድቁ ህይወት ከፍታ የተባሉ ነገሮች አሉ። የዕንባቆም መጽሐፍን ስታጠኑ በጻድቁ ህይወት የመጡ የጻድቁን ህይወት ወደፊት ሊያሻግሩ የማይፈልጉ ትልልቅ እንደ ተራራ የሆኑ ከፍታዎች አሉ፣ ጥያቄዎች አሉ። እግዚአብሔር መጥቶ ተራራውን ያነሳል አይደለም። እግዚአብሔር መጥቶ እኔን ራሱ እግሬን ይቀይሯል። ምን ማለት ነው? ተራራው እያለ በተራራው ላይ እሄዳለሁ። እግዚአብሔር ከጥያቄው በላይ ያደርገኛል። እግዚአብሔር ከገጠመኝ ነገር በላይ ያደርገኛል። ከፍ ብዬ በራለሁ። አጃካ ፓራታ መጥቶ እግዚአብሔር ሁኔታውን አይለውጠውም። መጥቶ እግዚአብሔር እኔን ይለውጠኛል። ታውቃለህ፣ አንዳንድ ጊዜ ህይወት የሚጥመው ጥያቄ እያለ ከጥያቄው በላይ ሲያኖርክ ነው። አንዳንድ ነገሮችን መከፋፈትማ ጂኒውም ይችላል እኮ ዶሮ ይዘና ገብስማ ምናምን ይዘና እያለ እሱም እኮ አንዳንድ ነገሮችን ሌላ አለ የተሻለ የበላይ አድርጎ የሚያኖር አምላካችሁ የሚሰራው ዘንድሮ እንደዛ ነው። የተገለጠ ህልውናውን ይሰጣቸዋል። የሆነ ሰው የሚያሸተው ጌታ ምስክሬ ስላለኝ እኮ ነው። በገባችሁበት በቆማችሁበት እንዴ ብለው ሰዎች የሚመሰክሩት አረ እግዚአብሔር ከሱ ጋር አለ የሚባልን አዳ ሀዲጋ ባስ እንኳን አንተ የምታውቀው አይደለም ሰዎች አይተው የሚለዩት መገኘቱ ዛሬ ማለዳ ይሰጣቸዋል። አዳ ኪያኖ ሳፕራዲያና የሆነ ነገር ይከፈታል አላለኝም? ዛሬ እኔ ለህዝቤ ህልውናዬን እሰጣለሁ ብሎኛል። የተገለጠ አብሮነቴ አብሯቸው ይሄዳል ብሎኛል። አባኒ ካሳ ዴቨነመንቶራ ጮክ በሉና እኔ ግን በእግዚአብሔር በሉ። ቁጭ በሉ። ኢየሱስ ጌታ። መዝሙር 37ን ያጠና ሰው የጻድቁንና የአመፀኛ ሰውን ወይም የኃጢአተኛውን ዕጣ ፋንታ ነው የሚናገረው። መዝሙር 37ን ሙሉን ካነበባችሁት የጻድቁ ዕጣ ፋንታ ወይም ደግሞ የመጨረሻ ተስፋው ምንድነው፣ የኃጢአተኛውስ የሚለውን ክፍል ነው መዝሙር 37 የሚናገረው። ይገርመኛል። ገና ቁጥሩን ሲጀምር የአመፀኞችን ህይወት እያየ የቀና አንድ ጻድቅ ነው የምናገኘው። ለዚህ ነው መዝሙር 37 ቁጥር 1 ሲጀምር የአመፀኞች ወይም የኃጢአተኞችን ህይወት በማየት አትቅና ይላል። አትቅና፣ በክፉ አድራጊዎች አትቅና። ለምን?
እንደ ሳር ፈጥነው ይደርቃሉ፣ እንደ ለመለመ ቅጠልም ይጠወልጋሉ። ለምልመው ሊሆን ይችላል፣ እንደ ሳር ፈጥነው አድገው ሊሆን ይችላል። መለያቸው ነው መፍጠን። ሲፈጥኑ ጠርጥሩ። ትናንትና መጥቶ የሆነን ነገር አድርጎ የለመለመ በሚመስል ሰው አትቅና፣ አትሸበር። የነሱን ሕይወት እያየ እግዚአብሔር በዚህ ቃል ያጽናናኝ እኔንም እናንተዬ እዚህ ያላችሁ ቅዱሳን የአመፀኞችን ሕይወት እያያችሁ እግዚአብሔርን የማይፈሩ ሰዎች ሕይወት እያያችሁ የጎረቤት የጓደኛ መስሪያ ቤት እያያችሁ እናንተ የቀናችሁ የተሸበራችሁ እግዚአብሔር እንደዚህ ይላችኋል፣ ሕይወታቸውን አይታችሁ አትቅኑ። በፍጥነት ለመለሙ አይደል፣ በፍጥነት አደጉ አይደል። እጣፋንታቸው ግን መጠውለግ ነው። እጣፋንታቸው ግን መድረቅ ነው። በሚደርቅና በሚጠወልግ ነገር አትቅኑ። ተገባችሁ ያለው ሰው አትቅና በሉ። መልእክት ነው፣ ግድ የላችሁ ንገሩት። አትቅና በሉት። አንዳንዱ የሚያግሮመርመው ጎረቤት አይቶ ነው። እኔ ልጅ አይደለሁ እንዴ? አልጠራኸኝም እንዴ? ነግረኸኝ የለ እንዴ? ብዙ ሰው የሰው ሕይወት እያየ ነው እንደዚህ አይነት ማግሮመርመና ጥያቄ ውስጥ የሚገባው። ታዲያ ምን ላድርግ ካልክ ቀጥሎ ምን ቢታቃለ? በቃ በእግዚአብሔር ታመን፣ መልካም አድርግ፣ በምድር ተቀመጥ፣ ዘና ብለህ ተሰማራ። ይሄው እኔ አይደል ቃሉ ነው ያለው። ምን ላድርግ? የጻድቁ ተስፋ ምንድን ነው? እግዚአብሔር። ስለዚህ በእግዚአብሔር ታመን፣ በእግዚአብሔር ታመን። መልካም እያደረክ ቀጥል፣ በጽድቅ ቀጥል፣ እግዚአብሔርን በመፍራት ቀጥል። ከዛስ እግዚአብሔር ተቀመጥ በሚል ቦታ ተቀመጥ። ቀጥሎ ዘና ብለህ ኑር። አጠገባቸው ያለውን ሰው ዘና ብለህ ኑር በሉት። ምንድነው ዘና የሚያደርገኝ ካልከኝ ራሱ እግዚአብሔር፣ ራሱ እግዚአብሔር። ኢየሱስ ጌታ ነው። በእግዚአብሔር ደስ ይበል ይላል። ቀጥሎ በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጣል፣ አይከለክልህ። ግን አሁን አንድ የሆነ ነገር ላሳያችሁ። አሁን እግዚአብሔር ሌላውን ይከለክልሃል አይደል? ሌላው እጅ ላይ አይገባም አይደለም መልእክቴ። ይሰጣል። እሰጥሃለሁ ያለን ይሰጣል። አደርጋለሁ ያለውን ኧረ ያደርጋል። ታማኝ ነው እሱ። ይሄ መጽሐፍ የሚነግረን እሱን ተናግሮ ያልፈጸመበት ቦታ የለም። ያደርጋል እሱ። ግን ነገሩ ሳይመለስ በጥያቄ እያለ ቀድመህ ነገሩ ከመምጣቱ በፊት ነገሩ ከመሆኑ በፊት ነገሩ እንደመጣ አድርጎ የሚያስደስት ራሱ እግዚአብሔር አለ። ብዙ ሰው እልል የሚለው፣ ብዙ ሰው የሚያመሰግነው፣ ብዙ ሰው መደሰት የሚጀምረው እግዚአብሔር እሰጥሃለሁ ያለውን የሰጠቀን መሆን ያለበት ግን ቀድመህ በእግዚአብሔር ደስ ይበልህ። መልእክቴ እኮ ነው። የምትከራከርበት ነገር ከመምጣቱ በፊት ደስታ መጀመር ያለበት በራሱ በእግዚአብሔር ነው። የጻድቁ ተስፋ የሚመጣው እጁ ላይ የሚገባ ጉዳይ አይደለም። የጻድቁ ተስፋ እግዚአብሔር ነው። እግዚአብሔር አለላችሁ፣ ደስ ይበላችሁ። እግዚአብሔር አለላችሁ፣ አትፍሩ። እግዚአብሔር አለላችሁ፣ አትጨነቁ። እግዚአብሔር አለላችሁ፣ ዘና ብላችሁ ኑሩ። እግዚአብሔር አለላችሁ። አንድ መዝሙር አለ። ገና ሳይከፈት ባህሩ ሳይሳካ ነገሩ ሳይሳካ ነገሩ እኔም ላንሳውንን ከበሮዬን ላመስግነው እግዚአብሔርን ላመስግነው እግዚአብሔርን። ገና ሳይሳካ ገና ነገር ሳይሞላ አንተ ምንድነው እያልከን ያለው ነብይ ካላችሁኝ፣ እግዚአብሔር በር ከፍቶ አይደለም የሚያስደስት ራሱን ሰጥቶ ነው። በእግዚአብሔር መደሰት ያልቻለ ቀጥሎ በተከፈተ በር አይደሰትም። የጻድቁ ደስታ የተከፈተ በር አይደል። የጻድቁ ደስታ ትዳሩ አይደል። የጻድቁ ደስታ ምንም
ጻድቁ በብዙ ጥያቄና እንቆቅልሾ ሊኖር ይችላል። ግን ደስ ብሎት የሚኖረው ከጥያቄ በላይ የሚኖረው እግር ስቅል አድርጎ የሚኖረው ዘና ብለ ተሰማራ ዘና ብሎ የሚኖረው ምንድነው ካልከኝ አምላክ አለው። አምላክ አለ። አጠገባችሁ ያለው ሰው አምላክ አለ በሉት። እግዚአብሔር ካንተ ጋር አለ በሉልኝ። ዛሬ ደግሞ በመገኘቱ ይብልጡን ደግሞ ያስደስታችኋል። ስክር 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 ያደርገናል። ዛሬ ሰፈር ስንገባ ምን አግኝተ መጣላ? ጸሎት ተመለሰ። አይ ጸሎት መላሹ በራሱ መጣ። ክርክር ተመለሰ። ና ራሱ መጣ። እና ምን ሆነ? መጣና ክርክሬን ረሳሁት። መጣና ስጠኝ ያልኩት ነገር ከጄ ጠፋብኝ። ጥያቄ አልነበረ አረ ነበረኝ። ከዛ ራሱ መጣ። ዛሬ መልስ አይደለም ይዞ የመጣው፣ ዛሬ ራሱ ነው የመጣው። እግዚአብሔር እንደዚህ በላቸው ነው ያለኝ፣ የተገለጠ ህልውናዬን ሰጣችኋለሁ። እስቲ አሜን። አጄካ ማራዲጋ ማማካስ ተቬና እኔ አላውቅም። እኔ የአማኝ ክብሩ ይሄ እንደሆነ ነው የማውቀው። የአማኝ ክብሩ ከድሮም የማውቀው እኔ በጌታ ቤት ያደግኩት ይሄ ነው። ታስረው ይዘምራሉ። አንተ ታስረው ሰው እስር ቤት ሆኖ ይዘምራል። አዎ ፊልጵስዩስ የተጻፈው ከእስር ቤት ነው። በነገራችን ላይ የመልእክቱ ሐሳብ በጌታ ደስ ይበላችሁ፣ ደጋግሞ ነው ደስ ይበላችሁ የሚለው። የታሰረ ሰው ላልታሰሩ ሰዎች፣ የእስር ቤት ምግብ የሚበላ ቤታቸው እያማረጡ ለሚበሉ፣ እጅ እግሩ የታሰረ ሶፋ ላይ ቁጭ ብለው ለሚሰሙት፣ ሁልጊዜ በጌታ ለምንድነው ታሳሪውን በደስታ ውስጥ የከተተው ካልከኝ፣ ታሳሪው አንድ ነገር ያውቃል፣ አምላክ አብሮታል። እግዚአብሔር አብሮታል። አረ አምላክ አለ። ቻላቦራዲያ ያዘናችሁ ሆይ፣ የተጨነቃችሁ ሆይ፣ ግራ የገባችሁ ሆይ፣ ጸሎት ያልተመለሰላችሁ ሆይ እንዲህ በላቸው ብሎኛል። እኔ የተገለጠ አብሮነቴን እሰጣቸዋለሁ። ሻባዲጋማ መንፈስ አለ ጉባኤ ውስጥ። ከባድ የእግዚአብሔር ክብር አለ ጉባኤ ውስጥ። ዛሬ በኃይለኛ ክብር የሚነኩ ሰዎች አሉ። ዛሬ እግዚአብሔር የሚያገኛቸው ሰዎች አሉ። አጃኒያ ኮራ ባሳቴቫ ታምናላችሁ ወይ? ታምናላችሁ ወይ? ደሞ መኑኝ። ስሙኝማ ደሞ መኑኝ። እውነት ነው። ጥያቄው ከሚመለስልን መላሹ ቢመጣ ዘጸአት 33 ላይ ያቺን የተስፋ ምድር ወተትና ማር የምታፈስ ከግብጽ ወጥተው ምድረ በዳ የተንከራተቱላትን ያቺን ከነዓን እሰጣችኋለሁ አለ እግዚአብሔር። እሱም ብቻ አይደለም፣ በዛ ያሉ ነገስታትን የሚዋጋ መልአኬን ከፊታችሁ ልካለሁ አለ። ይሄ አሜን የሚያስብል ደስ የሚያስብል ነገር ነው። ቀጥሎ ግን እግዚአብሔር እንደዚህ አለ፣ እኔ ግን ከናንተ ጋር አልሄድም። ምን ማለት ነው? ያለ እግዚአብሔር ማር፣ ያለ እግዚአብሔር ወተት፣ ያለ እግዚአብሔር ሀገር፣ ያለ እግዚአብሔር ውጊያ የሌለበት ህይወት እሰጣቸዋለሁ አለ። ህዝቡ እልል ብሎ አልተቀበለም። ህዝቡ አዘነ ይላል። ለምን? ይሄንን ህዝብ ከሌላው ህዝብ የሚለየው ወተትና ማር አይደለም። ይሄን ህዝብ ከሌላው ህዝብ የሚለየው ሀገር መኖሩ አይደለም። ይሄን ህዝብ ከሌላ የሚለየው ለምለም መሬት አይደለም። የዚህ ህዝብ ልዩነት እግዚአብሔር ነው። አባሺ ካታራ ይወለ ምንም በምድር ላይ ምንም ነገር ብታሳካ ከማንም አይለይህም። አንድ የሚለይህን ነገር ልንገርህ፣ የእግዚአብሔር ሐልዎት፣ የእግዚአብሔር መገኘት፣ የእግዚአብሔር አብሮነት፣ እሱ የአማኝ መለያ ነው። እሱ የጻድቁ መለያ ነው። እኔ ነግራቸዋለሁ ዛሬ ቁጭ በሉ። ኢየሱስ ጌታ ነው። ወደ ቸርች ስትመጡ የሆነ ነገር ለማስፈጸም ብቻ የምትመጡ፣ የሆነ ነገር እንዲሆንልኝ ነብይ ቃል እንዲያወጣልኝ፣ አንዳንድ ቦታዎች ላይ እስከምትጸየፍ ድረስ ሰዎች መጽሐፍ ቅዱስ ይዘው ወደ ቤተ ክርስቲያን አይመጡም። እናንተ አይታችሁ ከሆነ እንደኔ ታዝባችሁ ከሆነ አይመጡም። ሰዎች እንደ ጉዳይ ማስፈጸሚያ እንደ ውልና ማስረጃ ቤት ሰዎች ዶክመንት ብቻ ይዘው የሚመጡበት ቦታ አለ። ባንክ ቡክ ብቻ፣ ካርታ፣ የሕክምና ሪፖርት፣ የፍርድ ቤት ውል። ይሄ ጉዳይ መፈጸሚያ ቦታ አይደለም። አንተ ይሄ አምላክ የሚመለክበት ቦታ ነው።
ሰው በእግዚአብሔር ካረካ ቀጥሎ በሚሆንለት ነገር እኔ ይረካል ብዬ አላምንም። የመጀመሪያው እርካታችን ነው እግዚአብሔር። ይወል ለመርካት አንኖርም፣ ረክተን ጀምረናል። ለማር አንኖርም፣ ማር ውስጥ ነው ያለነው። እግዚአብሔር ማራችን፣ እግዚአብሔር ወተታችን፣ እግዚአብሔር ልምላሜያችን፣ እግዚአብሔር ክብራችን፣ እግዚአብሔር ሳቃችን፣ እግዚአብሔር እረፍታችን ነው። ሻዲጋ ባዳጋዳ ባጋዳ ሪራላ ባራባራ ባጋዳ ባጋዳባ ኤሬቤሬቤሬቤሬ የጴንጤ ደስታው ይሄ ነው። እየተገረፈ የሚዘምረው ለዚህ ነው። እየተሰደደ ደስ የሚለው ለዚህ ነው። መከራ ውስጥ እየገባ ፈገግ እያለ የሚኖረው ለዚህ ነው። ለምን? አምላኩ ደስታው ነው። አምላኩ ክብሩ ነው። የሚበላ አይደለም ደስታው፣ የሚጠጣ አይደለም ደስታው፣ የሚኖርበት የሚነዳ አይደለም ደስታው። የአማኝ ደስታው እግዚአብሔር ነው። እኔ ግን በእግዚአብሔር ደስ ይለኛል። ኢየሱስ ጌታ ነው። ንገሩት፣ አጠገባቸው ያለውን ሰው አምላክ ነው ደስታ በሉት። አምላክ ነው ደስታ። እረፍት ያጣችሁ የሆነ ነገር እስኪሆንላችሁ፣ በጥያቄ የምትኖሩ የሆነ ነገር እስኪመለስ ድረስ ተጨንቃችሁ እየኖራችሁ ያላችሁ በል ጭንቀት አቁም። አንተ አምላክ ነው እረፍት፣ መድኃኒት ነው እሱ። ታውቃላችሁ ዘጸአት 33 ላይ ይሄንን ሙሴ በሰማ ጊዜ ምን እንዳለ ታውቃለህ? ከእግዚአብሔር ጋር ክርክር ውስጥ የገባው እንዴ እግዚአብሔር አለው የዚህ ሕዝብ እኮ ክብሩና መታወቂያው እኮ ወተትና ማር አይደለም። ትናንትና እኮ ጭቃ ያቦካ የነበረ ጡብ ይሰራ የነበረ ሕዝብ እኮ ነው በባርነት የነበረ። አምላክ ሆነዋለሁ ብለህ አይደል ያወጣኸው? ስማኝ አለው አንተ ከዚህ የማትሄድ ከሆነ ከዚህ አታውጣናል። ከዚህ አታውጣን የሚለው የት እንደሆነ ታውቃለህ? ምድረ በዳ። እንዴት ሰው ምድረ በዳ ምርጫው ያደርጋል? አዎ ከእግዚአብሔር ጋር ምድረ በዳ ይመረጣል። ጠንከር ያለ ነገር እያወራው እንደሆነ ይገባኛል ስላለኝ ነው። እማነኝ፣ ከእግዚአብሔር ጋር ምድረ በዳ ይመረጣል። ሙሴ ባጭር አማርኛ እያለ ያለው እንደዚህ ነው። አንተ ከሌለህበት ከነዓን አንተ ያለህበት ምድረ በዳ ይሻለናል። አንተ ከዚህ ማትሄድ ከሆነ እኛ አንሄድም። እግዚአብሔር ያለው ነገር ነው የሚገርመኝ። ሙሴ ያለው አቤት እኔ ከአንተ ጋር እሄዳለሁ አለ። ከዛ አስቀጥሎ አሳርፋለሁ። እንዴ አሳርፋለሁ የት? ለካ እረፍት ሀገር መቀየር አይደለም። ለካ እረፍት ከነዓን መግባት አይደለም። ለምን ከመሰላችሁ? ሙሴን እግዚአብሔር አሳርፋለሁ እንዳለው አሳርፎታል። ምክንያቱም ሙሴ ከነዓን አልገባም። ሙሴ ምድረ በዳ ላይ ነው የሞተው፣ ግን አርፎ ነው የኖረው። እረፍት ከነዓን መግባት አይደለም፣ እረፍት ከእግዚአብሔር ጋር መሆን ነው። ትዝ ይላችኋል ዘፍጥረት መጽሐፍ ምዕራፍ 15 አብርሃምን እግዚአብሔር በራእይ ወደ አብርሃም ሲመጣ አብርሃም በትንሹ ድንኳን ውስጥ ነበር። ይገርማችኋል እግዚአብሔር ትንሿ ድንኳን ድረስ ነው የሄደው። ናውጣ እና እናውራ አላለውም። ምክንያቱም አብርሃምን በድንኳን ውስጥ ካያችሁት ድባቴ ነው የሚባለው፣ ድብርት ደብሮታል ብቻ አይደለም፣ አብርሃም ከባድ ፍርሃት ውስጥ ነው ያለው። ክፍሉን ሄዳችሁ ስታነቡ እግዚአብሔር ከላይ ሆኖ አብርሃምን ድንኳን ውስጥ ሲያየው ያ እምነት ያለው አብርሃም እምነቱ ሁሉ ተሸርሽሯል። አብርሃም ፈርቷል። አብርሃም ከባድ ጥያቄ ውስጥ ነው ያለው። አብርሃም ደብሮታል። ይሄንን ጥያቄውን ይሄንን ፍርሃቱን ለሳራ አውርቷት ይሁን አይሁን አላቅም፣ ግን ጠረጥራለሁ አውርቷታል ብዬ። ይገርማችኋል ዘፍጥረት መጽሐፍ ምዕራፍ 15 አብርሃም ተስፋ ከመቁረጡና ከመፍራቱ የተነሳ ገና ሳይሞት ወራሽ ያዘጋጀበት ክፍል ነው። ሰው እኮ ታውቃለህ ሊሞት ሲያጣጥር ነው አይደለ ይሄን ውረሱ የሚለው። ዝም ብለው ውረሱ ትላለህ እንዴ? በየኖርክ ዝም ብለህ እየኖርክ አትልም። የአብርሃም የመጨረሻ ተስፋ መቁረጥ እግዚአብሔር ከዚህ በኋላ ልጅ ሊሰጠኝ አይችልም የሚል ተስፋ መቁረጥ ነግሮኝ ነበረ፣ እሰጣለሁ ብሎኝ ነበር። አሁን ግን ዘሩ የለም፣ እድሜ እየሄደ ነው። ሳራ መካን ነች፣ የሷም እድሜ እየሄደ ነው። ከዚህ በኋላ ተስፋ ማደርገው ነገር የለም ብሎ አብርሃም በድንኳን ቁጭ ብሎ እያለ መጽሐፍ ሲናገር ዛሬ ማለዳ በነብይ አማካኝነት እግዚአብሔር ወደ እናንተ እንደመጣ እግዚአብሔርም በራእይ ወደ አብርሃም መጣ። ይገርመኛል። የዛ ክፍል የአብርሃም ጥያቄ በነገራችን ላይ አንድ ልጅ ነው።
አንድ ልጅ ይዞለት በዛ ክፍል ላይ ቢመጣ አብርሃም ቤት የሚገባው ደስታ የሚሰማው እልልታ ድባቴ ሁሉ ይለቀዋል፣ ፍርሃቱ ይለቀዋል። ለምን? ወራሽ ልጅ እግዚአብሔር ስለሰጠው። ይገርመኛል። ዘፍጥረት መጽሐፍ ምዕራፍ 15 በዚህ ሁሉ ሁኔታ ውስጥ ላለ አብርሃም እግዚአብሔር ልጅ ይዞ አልመጣም። ይየው ልጅ ይዞ አልመጣም። እግዚአብሔር ምን ይዞ መጣ? ራሱ መጣ። ራሱ መጣ። ምን እንዳለው ታውቃለህ? አብርሃም አትፍራ። እንዴት ነው ማልፈራው? ነገር እኮ አብቅቷል። ግራ ገብቶኛል። ተስፋ ቆርጫለሁ። እንዴት ነው ማልፈራው? እኔ ላንተ ጋሻ ነኝ። መቼም አበሻ ጋሻ ያውቃል። ወንድም ጋሻ ነው ሲባል ሰምታችሁ ታውቃላችሁ? ወንድም ጋሻ ነው ማለት እሱ ካለ ቤቱ ሴፍ ነው ማለት። ለዚህ ነው አንዳንዴ ሽምግልና ሙሽሪት ቤት ሲላክ የሙሽሪት ቤተሰቦች ቁጭ ብለው ስለ ወንዱ ይጠይቃሉ አይደል? ጋሻ መሆን ይችላል ወይ? ለልጃችን እሱ ካለ አትራብም ወይ? እሱ ካለ አትጠማም ወይ? እሱ ካለ ሴፍ ነች ወይ? የሙሽሪት ቤተሰብ ይጠይቃል። ጋሻ ማለት የሱ መገኘት የጥያቄ ሁሉ መልስ የሆነ ማለት ነው። እንዴ ልጅ ለሚያስፈልገው አብርሃም እግዚአብሔር ራሱ መጥቶ እኔ ያለውን ለአብርሃም አለው። አዲሱ ትርጉም ላይ እንደውም በእጅ ካሉ የከበሩ ነገሮች መካከል ውዱ ነገር እኔ ነኝ አለ። ምን ማለት ነው? አንተ ልጅ የለኝም ብለህ ትነፋረቃለህ እንጂ ውድ ነገር እኮ እጅክ ላይ አለ። ማን? እኔ። እናንተ አማኞች ስለሆናችሁ አሜን አላችሁ እንጂ አብርሃም ቀጥሎ አሜን አላለም። ምን እንዳለ ታውቃለህ? እግዚአብሔር አንተ ዘር ስላልሰጠኸኝ፣ አንተ ልጅ ስላልሰጠኸኝ ይኸው የቤቴ መጋቢ ኤሌዘር እንዲወርሰኝ ወስኛለሁ። እግዚአብሔር ምን ትሰጠኛለህ? ምንም እኮ የለኝም። ሰጣለሁ ብለኝ ነበረ አልሰጠኸኝም። ክርክር እንደምባቆም እግዚአብሔር እኔ እናንተ ድንኳን ውስጥ ምንግባባ አልመሰለኝም አለው። ድንኳን ድረስ የመጣሁት እንግባባለን ብዬ አስቤ ነበረ። እንዳልተግባባን ገብቶኛል እና ወደ ሜዳ እንውጣሉ እና ይዋጣልን። ተስፋ የቆረጠ አብርሃም እንኳን ሜዳ ተራራ ላይ ብሎ ይመጣል። ምንድነው አለ ወጥቶ ታውቃለህ? ምንድነው? እሺ ንገረኝ። ከዋክብት አሳዩ፣ ቁጠራቸው አለው። ይሄ ሊቆጠር አይችልም እንዴ? ምን ማለት ምን አይነት ጥያቄ ነው የምጠይቀኝ? እኔ ካለው አለው አንተ የጠየከኝን አንድ አይደለም። እኔ ካለው ዘርህን እንዲህ ነው ማድረገው ባጭራ ማለት። ለዚህ ነው ክፍል ቁጥር 6 ላይ አብርሃምም እግዚአብሔርን አመነ ይላል። በቃ ነገሩ ታሪኩ ያበቃው በዚህ ነው። ምን አመነ? እግዚአብሔር ከሱ ጋር እንዳለ አብርሃም አመነ። ታውቃለህ? ለዚህ ነው አብርሃም ቀድሞ በእግዚአብሔር መርካትና መሳቅ ስለቻለ ቀጥሎ በሚመጣው ይስሐቅ አብርሃም መሳቅ የቻለው ብዬ አምናለሁ። ለምን መሰለ? ምዕራፍ 21 ላይ ሰጡት። ምዕራፍ 22 ላይ መጥቶ በል ይስሐቅን አምጣና ሰዋልኝ ሲለው ታውቃለህ አብርሃም አይኑን አላሸም። ለምን? ይስሐቅን ቢሰዋው ሌላ ይስሐቅ አለ፣ የተሻለ ይስሐቅ አብርሃም ቤት አለ። ማን ነው? እግዚአብሔር። የሚንሰፈሰፍለት ቀጥሎ ለመጣው ነገር አይደለም፣ የሚያንሰፈስፈው ራሱ የገባው እግዚአብሔር። ይስሐቅ አይቀርባችሁም፣ ቀድማችሁ በእግዚአብሔር ሳቁ እንጂ። ከናን አይቀርባችሁም፣ በምድረ በዳ በእግዚአብሔር ተደሰቱ እንጂ። ወዳጆቼ ሙጥኝ ተደርጎ ሊፈለግ የሚገባው ራሱ እግዚአብሔር ነው። እግዚአብሔር ያለበት ህይወት ነው የእርካታ። እግዚአብሔር ያለበት ህይወት ነው የሰላም። እግዚአብሔር ያለበት ህይወት ነው የሳቅ። መሳቅ ከፈለጋችሁ ህልውናውን የሚያክል የሚያስቅ ነገር በፍጹም የለም። እኔ ቢኖር ይዤላችሁ አልመጣም። የለም። እስከ ዛሬስ እስቲ እንደው በህይወታችሁ መንገድ ስንት ጥያቄ እግዚአብሔር አልመለሰም? በህይወታችሁ መንገድ ስንት አልተመለሰም? ምንም ነገር ብትቀበሉ ወዳጆቼ የመጨረሻ ደስታ አይደለም፣ ስለምን ጓጓ ነው። ፓስተርም ታውቃለች፣ እኔ አሜሪካም ካናዳም አውሮፓም ሄጄ ሳገለግል ሰዎችን እናገኛለን፣ ፐርሰናሊ እናገኛለን። እና ያንዳንዶቹ ጸሎት የነበረው እግዚአብሔር ያቺን አሜሪካ የምትባል ምድር ልርገጥ እንጂ መልሼ ሁለተኛ ጥያቄ አልጠይቅህም። ያንዳንዶቻችሁም ይሄ ሊሆን ይችላል።
እዚህ ያላችሁ አሜሪካ ሄጄ አይቻለሁ አውሮፓ ሄጄ አግኝቻቸዋለሁ የመጨረሻ የሚመስላችሁ ሀገር መቀየር ሀገር የቀየራችሁ ጊዜ የሆነ ነገር የተሳካላችሁ የሚመስላችሁ በፍጹም እዛ ያሉ ሰዎች እዚህ ካሉ ሰዎች የበለጠ ጥያቄ እንዳለባቸው አይቻለሁ ሀገር ቤት ይናፍቃሉ እናንተ አቤት ሰው ሀገር ቤት ይናፍ እዛ ሀገር ቤት ቆርቆሮ ቤት ውስጥ አለች አንድ እናት የሆነ አሜሪካን ሀገር አገልግዬ ስወርድ ምን እንደናፈቀኝ ታውቃለህ ልጅ ያለች እሺ ሀገር ቤት ያለው ቆርቆሮ ቤት ውስጥ አግዳሚ ወንበር ላይ አሸዋ ላይ ተንበርክከን ይመጣ የነበረው የሱ መገኘት ይሰማን የነበረው ያ ደስታ ያይሰማን የነበረው ያ ረፍት ብላ ነገር እያለቀሰች ነገረችኝ እናንተ ለካ ይናፍቃል ወዳጆች ተጨማሪ ነገር ለሰጣችሁ ሳይሆን በእጃችሁ የከበረ ነገር እንዳለ ላስታውሳችሁ የክርክራችሁ መዝጊያ የምትቀበሉት ነገር ሳይሆን የክርክራችሁ መዝጊያ ባይሆንም አንተ ካለ ይበቃኛል እንዲሆን ከምንም በላይ ደግሞ ዛሬ ማለዳ ከባረካችሁ አይቀር ህልውናውን የተገለጠ የሚታይ የሚዳሰስ ይሄ አንዳንድ ጊዜ በባለፈው ዘመን ስትጸልዩ አይኖቻችሁን ይከፍት የነበረ ይሰማችሁ የነበረ ያንን ህልውና ያንን ክብር ከዛሬ ማለዳ ከጠየቃችሁ ካለቃሳችሁ ከለመናችሁ አይቀር ያ ክብር በኢየሱስ ስም ይመለስ እኔ ጨርሻለሁ ያ ክብር በኢየሱስ ስም ይመለስ ባዩት ቪዲዮ እንደተደሰቱ ተስፋ እናደርጋለን አዳዲስ ቪዲዮዎች ስንለቅ እንዲደርሶት የዩቲዩብ ቻናላችን ፓስተር ዘነበች ገሰሰን ላይክ ሼር ሰብስክራይብ በማድረግና አስተያየት ሲኖሮት ኮሜንት በመስጠት የዩቲዩብ ቻናላችን ቤተሰብ ይሁኑ እናመሰግናለን